በዚህ ህይወታችሁ ውስጥ አንድ ቀን የቀራችሁ ብትባሉ ምን ታደርጉ ነበር? እርግጠኛ ነኝ መልሳችሁ የሚሆነው እቶብታለሁ፣ ቀኑን ሙሉ ምህረት እየለመንኩ እውላለሁ፣ ዚክር እያደረግኩ እውላለሁ፣ ቁርአን እየቀራው እውላለሁ፣ እናት አባቴን እየተንከባከብኩ እውላለሁ ትሉ ይሆናል። ታዲያ ለምን አሁኑ አታደርጉትም? የሰው ልጅ እንዲህ ተጠይቆ በዚህ መልኩ ሲመልስ ረጅም እድሜን የሚኖር ይመስለዋል። ላላላ አይደለም። ዛሬ እንሙት ነገ እንሙት የምናውቀው ምንም ነገር የለም። የሰው ልጅ የት እንደሚሞት፣ በምን ምክንያት እንደሚሞት፣ የት እንደሚቀበር፣ ከሞተ በኋላ ማን እንደሚከፍነው፣ ማን እንደሚያጥበው ቢያውቅ ኖሮ አንድ ወንጀል ባልሰራ ነበር ይባላል። ነገር ግን በጣም በሚያሳዝን ሁኔታ እኛ የሰው ልጆች ስንባል ይህን ሁሉ ነገር ሳናቅ በወንጀል ውስጥ ተዘፍቀናል። ምን ይሻለናል? የሚሻለንማ ወደ አላህ ሱብሓነሁ ወተዓላ መተውበት ነው። አላህን ሱብሓነሁ ወተዓላ ምህረትን መለመን ነው። ይሄ ነው መፍትሄው። እንዲህ አደርግ ነበር ብለህ የምታስበውን ነገር ዛሬ አድርገው፣ አሁን አድርገው። ለምን? መች እንደምትሞት ስለማታውቅ። ያ እኽዋን እዚህ ዱንያ ላይ ብልጥ ነው መሆን ያለብን። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም በመዕነ ልሐዲት፣ በሐዲቱ ትርጉም ረሱል ሰለላሁ ዓለይሂ ወሰለም እንዲህ አሉ። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። አልከይሱ ጮሌ ብሎ ማለት መን ዳነ ነፍሰሁ፣ ነፍሱን የተሳሰባት ነው፣ የገመገማት ነው። ዛሬ ምን ሰራሽ? ዛሬ ምን አጠፋሽ? ካጠፋሽ ወደ አላህ ሱብሓነሁ ወተዓላ ቶብቺ እያለ የሚገስጻት ነው፣ የሚመክራት ነው፣ የሚቆነጥጣት ነው። ይህ ነው ጮሌ ብሎ ማለት። አላህ ከጮሌዎች ያደርገን ያ አኽዋን። ከሞት በኋላ ላለ ነገርም የሚሰራ ነው አሉ። ወልዓጂዙ ሞኝ ብሎ ማለት ያ አላህ ይጠብቅ። መን አትበዐ ነፍሰሁ ሀዋሃ፣ ነፍሱን ስሜቷን ያስከተላት ነው አሉ ዓለይሂ ሰላቱ ወሰላም። ስለዚህ ሁሌ ነፍስ የምትልህን ነገር አትቀበል፣ እሺ አትበላት። ያ አኺ እምቢ በላት፣ ተቃረናት። እንዲህ የምታደርግ ከሆነ ጮሌ ትሆናለህ፣ ብልጥ ትሆናለህ። አላህም ሱብሓነሁ ወተዓላ በመልካሙ ከሚመነዳቸው ሰዎች ትሆናለህ።